ዛሬ ደግሞ ስለ አቢር ነው የምናወራው። አቢር ማነች? አቢር ሶሻል ሚዲያ ተጠቃሚ የሆነች ተጽዕኖ ፈጣሪ የሆነች ሼፍ ነች። አቢር ሰሞኑን አግብታለችና መነጋገሪያ የሆነች እንስት ሆናለች በዚህ ሰዓትና ምንድነው መነጋገሪያ የሆነችበት የሚለውን ላጋራችሁ። እንግዲህ ሶሻል ሚዲያ ያለውን ሰው በሙሉ ማነጋገሪያ የሆነው መህሯ ወይም ጥሎሿ ነው። ከማንኛውም ወርቅና ገንዘብ የበለጠ ውድና የሚያምር ነገር ነበር። እሱ ምንድነው? ቅዱስ ቁርአን ነበር መህሯ። ቁርአን መሆኑ ብዙ ሰዎችን መነጋገሪያ አድርጓል። በዚህ ደረጃ ስላልጠበቋት በጣም የሚገርምና ለብዙ ሰዎች ሞዴል የምትሆን በተለይ ደግሞ ለሙስሊሙ ኡማ ሞዴል የምትሆን ሰው ነች። እንግዲህ በቁርአን መህር ማሰር በዚህ ሰዓት እኔ እንጃ አለ ብዬ አላስብም። ቢኖርም ደግሞ ናድር ነው። እንደዚህ ሶሻል ሚዲያ እወቁልኝ በሚባልበት ደረጃ አቢር በቁርአን መህሯን ማድረጓ እጅግ አነጋጋሪ ሆኗል። አቢር በሚገርም ሁኔታ በቲክታክ 29 ሚሊዮን ተከታይ ያላት እንስት እጅግ እስላማዊ አደብ በተሞላበት ነበር ሰርጓን ያደረገችው። ይህም ለብዙዎቹ አስገራሚና አነጋጋሪም ሆኗል። እዛም ነው ረሱል አለይሂ ሰላቱ ወሰለም በላጩ ኒካህ መህሩ ቀለል ያለ ነው ያሉትና ኢንሻአላህ ይወሰል هذه المقطع عند عبير الف صلاه والسلام عليك حبيب الله محمد مبروك تتحني في حياتك ان شاء الله مبروك